ሰላም 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 እንደምን ቆያችሁኝ? ሶስት ነገሮችን ይዤላችኋለሁ። አዶናይ ልቡን እንዲታከም ያደረገው ልጅ ዋንትያን ምንድነው ያስለቀሳት የሚለውና የወቸው ጉዷ ማሂ እንግዲህ ተደርጋለች እናየዋለን። ያው እቺን የመጀመሪያ ቪዲዮ ስታዩ ማስተካከል ያለብኝ ብዙ ነገር እንዳለ ይገባኛል። ግን ያው እናንተም ኮሜንት ላይ ከቻላችሁ እቺን ታስተካከል ብላችሁ አስተያየት መስጠት ትችላላችሁ። ወደ መጀመሪያው ጉዳያችን ስንገባ ዋንትያን ምንድነው ያስለቀሳት? ከሰሞኑ በጣም እየወረዱባት ነው ሚዲያ ላይና እሷም ደግሞ አንድ ቪዲዮ ለቃ ነበር። እስኪ ቪዲዮውን እንየው መጀመሪያ ማለት ነው። ግን አይታይም፣ እንደደከመኝ አይታይም። ለብሼ እስኪስታ አይታይም እንደደከመ ወይኔ ደክሞኛል እስከም የሞከርኩ በቃ ሁሉ አስደስት የሞከርኩ ነው፣ ግን አልቻልኩም። በቃ ዝም አልኩኝ በጣም ብዙ ጊዜ፣ ግን አልቻልኩም። አሁን ላይ ደግሞ እየደከመኝ ነው። እውነቴን ነው። እንዴት ልንገራችሁ ቤተሰቦቼ? ያው ምንም ቤተሰብ የለኝም ከእናንተ ውጭ። አሁን ደግሞ ግን እየሰለቸኝ ነው። ህይወት መግፋት ራሱ ከብዶኛል። ህይወቴ ከብዶኛል፣ አስጠልቶኛል። እቺ ነኝ እኔ ዋንትያ። እንዳያችሁት ነው ቪዲዮ። እዚህ ጋር በጣም የሚያስለቅሳት ነገር አለ። በነገራችን ላይ እንባ ዝም ብሎ አይወርድም። ከውስጣችሁ ካልደማችሁ እንባችሁ አይወርድም ዝም ብሎ ማለት ነው። ስለዚህ እኛ እንደ ቀላል የምንናገራቸው ነገሮች የሆነ ሰው ላይ ሲያርፉ እድሜ ልክ ቁስል ሆነው ሊቀመጡ ይችላሉ። ስለዚህ የምንናገረውን ነገር በልክ እናድርገው። ይሄ ለቅሶዋ ግን ከምንድን የመጣ ነው? ሌላ ቪዲዮዎችም አሉ። ማን እንደዚህ እንደወረደባት ብዙ ጫና እያሳደሩባት ስለሆነ እስኪ አንድ ቪዲዮ ደግሞ እንይ። ሸርሙጣ የወለድሽ የዲቃላ እናት ናት። ያን ዲቃላ ልጅሽን አሳድጊ። በመጀመሪያ ይሄን ቪዲዮ እዚህ ቦታ ላይ በማስገባቴ እናንተን ይቅርታ ጠይቃለሁኝ። ግን ደግሞ አንዳንዴ ስብዕና የሚባል ነገር አለ። ሰው ሆኖ እንደዚህ ስድ የሆነ ነገር መናገሩ አግባብነት አይደለም። በጣም በቃ ምንም እቺ ልጅ እኮ አንድ ፍሬ ልጅ ናት። ምንም እንትን የለም። እዚህ ሚዲያ ላይ ስለወጣች ያሳለፈችውን ነገር አብዛኛው ሰው ሚዲያ ላይ ያለ ሰው ያውቀዋልና ይህን ያክል እንደዚህ ስድ የሆነ ነገር መናገሩ አግባብ አይደለም። እሱ የተከበረ አይደለም። ሴት ልጅ ያከበረ ቢሆን እንጂ ነው። በቃ በምንም መንገድ ሴት ልጅ ናት። ምንም ሆነች፣ ምንም ሰራች፣ ምንም አለች ልትከበር የሚገባት ሴት ልጅ ናት። ሴት ስለሆነች ብቻ እንኳን አይደለም እንደዚህ ገና በልጅነቷ የልጅናቱና ስንት ኃላፊነት፣ ስንት ውጣ ውረድ፣ ስንት ስድብ፣ ስንት ትግልን አልፋ እዚህ የደረሰች ልጅ ድጋሚ እንደዚህ መናገሩ አግባብ ነው ብዬ አላስብም። እሷም ደግሞ እዚህ ላይ የተናገረችው ነገር አለ። እንቀጥለው እስኪ። እኔም የሞከርኩኝ ነው ለምን ተሰደብኩ አይደለም። በጣም ተሰድቤያለሁ። ሶሻል ሚዲያ ላይ ስመጣ መጀመሪያ ግን የተሰማኝና አብሬያችሁ ማልቀስ የፈለኩት እነግራችሁ እኔንም እንድትረዱ እንድትሰሙኝ የፈለኩት እንዴት ልጄን ይሰድቧታል እኮ እንዴት ያሳደግኳት እንዳለ እኔ ነኝ የማውቀው። እየሞከርኩኝ ነው። ሁሉም ሰው ከጀርባው የሚያለቅስበት ህመም አለው፣ ስብራት አለው። ፊት ለፊት ሚዲያ ላይ ስለሚመጡ ብቻ ደስተኛ መስለው የሚታዩ ሰዎች ሁላቸውም ከመጋረጃው ጀርባ የሚያለቅሱበት ነገር አለና በቻልነው መጠን ለሰዎች እንባ፣ ለሰዎች ህመም ምክንያት ባንሆን ይመረጣል። ምንም እንደዚህ ስለሰራን የምናገኘው ነገር የለም።
ይህንን የዋንትያን ለቅሷን አስመልክቶ ብዙ ሶሻል ሚዲያው ላይ በደንብ የሚታወቁ ሰዎች የተለያየ ሀሳብ ብለዋል። ግን አንዷን አውጥተን እንመልከተው እስኪ ማን ምን አለ የሚለው። ይህንን የዋንትያን ቪዲዮ አይቼ በኢየሱስ ስም ወይኔ በስመ አብ በወልድ እንዴት እንዳሳዘነችኝ ማለት በጣም ሕፃን ልጅ እኮ ናት። እግዚአብሔርን 16 ወይ 17 ቢሆናት ነው። እንዴት ነው ማለት በዚህ እድሜዋ እናት መሆኗ ምን ማለቷ ኃላፊነቷ ሳያንስ እንዴት ነው የኢንተርኔትን ስድብ ቡሊ ማሸማቀቅ የምትችለው? እኛ ትልልቆቹ እንኳን በጣም ነው የሚከብደን አንዳንዴ እግዚአብሔርን። እናንተ የምትናገሩት 1 ደቂቃ ማያልፍ ንግግር እሷ እኮ ዘላለም ነው ጭንቅላቷ የሚነካት። ሕፃን ልጅ እኮ ናት ማለት እንደ ትልቅ ሰው ኃላፊነት ተሰጥቷት እየሰራች ስለሆነች እኮ ሁሉንም ስድቡንም እርግጫውንም ምኑንም ትችላለች ማለት አይደለም እኮ። አረ በእግዚአብሔር በእናታችሁ ተዋት እንዴ! በኢየሱስም እኔ ልጄን የመሰለችኝ በቃ እንዴት አንጀቴ እንደበላችኝ እንዴ! እቺ እኮ የ2 ሰው ኃላፊነት ያለባት ልጅ ናት። እሷ አንድ ነገር ብትሆን ልጇ ለማን ነው የሚሰጠው? አንድ ወቅት የኢትዮጵያ ሕዝብ ረድቷት ነው አሁን ቆማ የሄደችው ያማረባት የዘነጠችው የለበሰችው ተብሎ መረገጥ በቃ በእኛ ብር ነው ያለፈልሽ አይነትም መረገጥ አለባት። አረ ስለ እግዚአብሔር በኢየሱስ ስም እንዲህ ደምን ባያለቀሰች በልጅነቷ እንዴት ትችላለች? አረ ተዋት፣ በእግዚአብሔር ተዋት፣ በኢየሱስ ስም አረ ተዋት። አረ በስመ አብ። እንደሰማችሁት ነው፣ ተዋት። እንደዚህ አይነት ንግግር የምትናገሩ ለሰው እንባ ምክንያት የምትሆኑ ሰዎች በቃ ተውት። ምንም የሚጠቅመው ነገር የለም። ይቺ ልጅ እኮ መጀመሪያ ስትመጣ ፊቷ ሁሉ በልዞ አይተናታል። ገና በህፃንነቷ ህፃን ሊታቅፋ ፊቷ ሁሉ በልዞ አይተናታል። ስለዚህ እኛ ሰበብ ነው እንጂ ደግሞ የተሆነው ማንም ሰው ማንንም ረድቶ እኮ እንትን አይልም፣ ሰበብ ነው የሚሆነው። ስለዚህ ባለችበት እንተዋት። ከተቻለ ለደስታዋ ሰበብ መሆን ነው እንጂ እንደዚህ አይነት መጥፎ ነገሮችን እየተናገሩ ቁስል መፍጠር ሰው ላይ ምንም የሚጠቅም ነገር አይደለም። ሌላኛው ጉዳያችን ደግሞ አዶናይን የተመለከተ ነው። ያው አዶናይ ሲነሳ በመልካም ነገር ነው አብዛኛው ጊዜ የምናነሳው። ስለዚህ አንድ ነገር ደግሞ ዛሬ ያው እስከዛሬም መልካምነቱን እናውቀዋለን፣ አሁንም ደግሞ በዛ የቀጠለ ነው። ከሰሞኑ ሶሻል ሚዲያ ላይ የልብ ህመም ያለበት ህፃን በጣም እየተዘዋወረ ነበርና እሱን አስመልክቶ ወደ ሆስፒታል ወስዶት ሕክምና እንዲያገኝ አድርጎታል። ከሕክምናው በኋላም ደግሞ እዛው ሰርጀሪው ክፍል ገብቶ ያለውን ነገር አይተናል። እስኪ እዚህ ጋር እኔው እስኪ ከመጀመሪያ ያለውን ነገር ጋይስ፣ የምስራች ዜና አለን። እንግዲህ ሰርጀሪው በተሳካ ሁኔታ ቀዶ ጥገናው ተሳክቷል ጋይስ። አሁን ልንገባ ነው ወደ ውስጥ ማለት ነው። እግዚአብሔር የተመሰገነ ይሁን። ለልዑል በጣም ደስ ብሎኛል። ስጦታም ይዤ እየገባው ነው ወደ ውስጥ። ሌትስ ጎ ኢትዮ ኢስታንቡል ሆስፒታል። በጣም ማርያምን ደስ ብሎኛል ዛሬ። እውነቴን ነው የምላችሁ፣ ልጁ እንደ አዲስ ነው የተወለደው። አባቱም እንደዛው፣ ቤተሰቡም እንደዛው። ወይኔ አባት እንዴት ነህ? ወይኔ አለ እንዴት ናችሁ? አንዴ እሺ እናት፣ አንዴ ቪዲዮ እየቀረጽኩ ነው። ሃይ ቆይ በወይና ክንኸድ አንዴ። ሃይ እናት እንዴት ነሽ? ወደ አቶ ብርሃኑ ኦፊስ ወስኛለሽ? እሺ ጋይስ፣ አሁን እንግዲህ ወደ ከሰርጀሪ በኋላ የሚተኙበት ቦታ አለ። ነርሶች፣ ዶክተሮች እየተመላለሱ እዚህ ነው ቼክ የሚያደርጓቸውና 24 ሰዓት ሙሉ እዚህ ናቸው። ከሱ ጋር ናቸው ቁጭ የሚሉትና አሁን ልንገባ ነው። ሙሉ ልብስ ቀይረናል። እንግባ። ስማ ወፍስ ቅዱስ ሉል የኔ አባት እስኪ ሉል ያለበትን ሁኔታ በደንብ አስረጂው ዶክተር። እዛ ጋር ሆኝና እዛ ጋር ሆነሽ ዶክተር አሁን አንተ ትችላለህ። እንደዚህ ሊያዛት ሌላ ነው ለጥ ውጪ በደም ስር በኩል የሚሰጥ የልብ ሕክምና ተጠቃላ ከሕክምና በኋላ ክትትል የሚደረግበት ቦታ ሲልማት እዚህ ክፍል ውስጥ መተኛት የለም። ያንዳንዱን ምታቸው ምን ይመስላል፣ ግፊታቸው ምን ይመስላል፣ ልብ አመታት፣ ኦክሲጅን መጠኑ፣ አተነፋፈስ፣ ሁሉ ነገር እዚህ ነው ቼክ እየተደረገ ክትትል የሚደረግ። እንግዲህ እንዳያችሁት ነው እዚህ ሰርጀሪ ክፍል ገብቶ ነው እሱም በኦክሲጅን ሰርቶለታል። ስለዚህ በቃ እንደቀጠለ ነው። ይሄ መልካምነቱ ጥበቃው ብርቱ የሆነው አላህ ይጠብቅህ። ሁሌም በአንድ በኩል እንደዚህ መጥፎ ነገሮችን የሚሰሩ እንዳሉ ሁሉ ደግሞ ሁሌም ደግሞ በመልካም ነገሮች የሚታወቁ
ሰዎች አሉ። አንደኛው ደግሞ ያው አዶናይ ነው። ሶሻል ሚዲያ እንድንወደው ከሚያደርገን ነገር አንደኛው እንደዚህ አይነት ስራ ስለሚሰራ ነው። ብዙ ሰዎች አሉ። በመልካምነትህ ቀጥልበት። ሶስተኛው ጉዳያችን ላይ ስንገባ ደግሞ የወቸው ጉዷ ማሂ ፕሮፖዝ ተደርጋለች። እዛ ላይ ደግሞ እንዴት ወደዛ ወደ ቦታው እንዴት ሄደች፣ እነ ቤኪ 4 ኪሎ ዮን ዜማ ምን አይነት ሪያክሽን ነበራቸው፣ ግምታቸውስ እንዴት ነበረ፣ እሷ ቀለበቱ ሲደረግላት ምን ትላለች የሚለውን ግምታቸውን ምናምን እናያለን። በነገራችን ላይ የሁሉም ሰው እንደ ታናሽቱ ነው ያያትና ለሷ ያልተደሰተ ሰው የለም ማለት ይቻላል። ሁሉም ሰው ደስተኛ ነው በሷ። የሷንስ ሪያክሽን ምን ይመስላል የሚለውን እናያለን። ወደ ቦታው እንዴት ሄደች እንየው። የማሂ ፕሮፖዛል ከአንድ ሰዓት በኋላ ነው። ኤምባሲ ላይ የራት ግብዣ አለ ብሎ ነው ይዟት እየሄደ ያለው። እሷ ደግሞ እዛ ቭሎግ ልትሰራ ነው አካሄዷ ማለት ነው። አብራት ይኖርብሃል። ዋትስአፕ ማይክ ቼክ ቆይ አንዴ ቼክ ለማድረግ ነው። ወደ ላይ ነው። እሺ በቃ አሁን ደግሞ የት ኤምባሲ ነው? ስዊዘርላንድ ኤምባሲ እራት ግብዣ ተጠርተን መተናል። ወደ ውስጥ እንግባና ራሳያችሁ። የስዊዘርላንድ ምግብ ምን አይነት ነው? እኔ አላውቅም። ምን ይመስላል? ወደ ውስጥ እንግባ። ጎልፍ ክለብ ነው ያለ ነው። ማይክ ቼክ አድርገናል። የሷም አለ ማይ አብራኛለች። ከሞን ስዊዘርላንድ ምግብ ምን ይመስላል ነው? ዛሬል ሻዴ ማንንም የለም። በዚህ በኩል መንጓት ያለ እኔ ጉዲ ያው ምግብ ምናምን አለ። the chicken ምንድነው የስዊዘርላንድ ምግብ? እኔ አላውቅም፣ ግን ጉግል አድርጊ። ኖርማሊ ሽኑል ዲሽ ኦፍ ስኮትላንድ አይደለም ስዊዘርላንድ። ሊበላ እዚህ ጋር ሊበላ ነው። የስዊዘርላንድ ምግብ ጉግል ተደረገ ማለት ነው። ሊበላ ፕራይመሪ ናሽናል ዲሽ ኦፍ ስዊዘርላንድ ፊቸሪንግ ሜልትድ ግሪሪ አንዱ ማለት እኮ ይሄ እንደዚህ ተደርጎ እየነከርክ የምትበላው በቺዝ ማለት ነው። እሱ ነው ዲሻቸው። ሌትስ ጌት ኢት እንዳያችሁት ነው። ስዊዘርላንድ ኤምባሲ እራት ግብዣ አለን ብሎ እራት ሊበሉ ነው አካሄዳቸው ማለት ነው። ሊበላም ጎግል ተዳረገ። ቦታው ላይ ስትደርስ ደግሞ አረ ሰው የለም ባዶ ነው ወንበር ብቻ ነው አለች። ከዛ በኋላ ግን የተፈጠረው አያችሁት፣ እንዳያችሁት ነው። በቃ ትንድቅድቅ ነው ያለችው። በነገራችን ላይ ሁሉም ሰው ማለት ይቻላል እንደ ታናሽቱ ለሷ እንጃ ደስ ያላለው ሰው አላየሁም እስካሁንና ደስ ብሎናል። ያማረ የሰመረ ትዳር ያድርግልሽ ያዝልቃችሁ እንላለን። እስኪ ሌላ ቪዲዮ ደግሞ ዮን ዜማና ቤኪ 4 ኪሎ መጀመሪያ ላይ እሷ ይሄ ቀለበቱ ሲደረግላት ምን ትላለች የሚለውን እየገመቱ ነበር። እኔው ገመታቸውን የማንኛው ይሳካል እናየዋለን። ስማ ሪአክሽን ገምት። እንዴት ምትል ይመስላል? የፈጠነ ሪአክሽን ገምት። የፈጠነ ደርሳለች። እኔ ማለት ነው እንትን ምትል ይመስለኛል። ቤኪ ነው ያወቀው። የስ ነው ያለችው። ደስ ብሎናል። ደስታሽንም ያዝልቅልሽ ያዝልቅላችሁ፣ ውለዱ ክበዱ እንላለን። አንድ የታዘብኩት ነገር ግን ወቸው ጉድ በፍቅር ነው የሚሰሩት። ያው እናውቃቸዋለን፣ ግን እንዴት እንደሚተዋወቁ አንዱ የአንዱን ስሜቱን እንዴት እንደሚያውቀው ነው እዚህ ጋር የተረዳሁትና ማን ነው የእናንተ ስሜት የሚረዳው? የሆነ ነገር ሊገምት የሚችለው ቀድሞ እናንተ ልታደርጉ የምትችሉትን ቀድሞ ሊገምት የሚችለው የትኛው ነው? የልብ ወዳጃችሁ ኮሜንት ላይ ጠቅ አድርጉልኝ። ደስታዋን እንደተገለጸችው ማሂ ሾው እንየው። Congratulations. Where is she? I'm engaged! Can I bring her in? No, let her stay out there. It's sweet. I'm getting married! I'm gonna be a bride!
ላንቺ ደስ ብሎናል። ደስታሽን ያዝልቅልሽ። ውለዱ፣ ክበዱ፣ ረጅም እድሜና ጤና ይስጣችሁ። እስካሁን ስለተከታተላችሁኝ አብራችሁን ስለቆያችሁ አመሰግናለሁ። በያላችሁበት የረበና ሰላም ከናንተ ጋር ይሁን። ሰላም